አስታውሳለሁ በስራ አጋጣሚ ስሟን መጥቀስ አልፈልግም አንዲት እህት በጣም ጭንቀት እንዳስቸገራት መጣ ስትጠይቀኝ በወቅቱ በወረቀት ጽፌ የሰጧት የመዝሙረ ዳዊት ክፍል ይሄ ነበርና የመንፈስ ጭንቀት በገጠማችሁ ጊዜ ይህንን የመዝሙረ ዳዊት ክፍል ጸልዩ። በአንድ ወቅት አባ ገብረ ኪዳን ጎንደር ለትምህርት በመጡበት ጊዜ መዝሙረ ዳዊትን ያስተምሩ ነበርና በዛኑ የመዝሙረ ዳዊት ክፍል ላይ መንግስተ ሰማያትን የሚያወርስ የመዝሙረ ዳዊት ክፍል አለ፣ እኔ አላውቀውም አባቶች ግን ያውቁታል ብለው ተናግረዋል። እሳቸው ሳያውቁት ቀርተው አይደለም። ብዙ ሰው ይህንን ነገር ቢሰማውና ቢያውቀው ምናልባት የመዝሙረ ዳዊትን ክፍል ያችን ብቻ መርጦ የመጸለይ እየቆነጸሉ የከረተሱ ያችን ብቻ የመጸለይ ልማድ እንዳይኖር በማሰብ የተናገሩት ክፍል ነው ብዬ አስባለሁ። እሳቸውም ተናግረውታል፣ እውነት ነው። ዛሬ እንደ እግዚአብሔር ፈቃድ ለማየት እንሞክራለን። በዚህ ቪዲዮ ዛሬ የምታገኙት አንደኛ ስለ መዝሙረ ዳዊት መዝሙር 118 ቁጥር 57 እስከ 64 ያለውን ማብራሪያ ጥልቅ እውቀት ታገኙበታላችሁ። ሁለተኛው ሶስተኛው ሄት ማን እንደሆነ ትረዳላችሁ። አራተኛ መዝሙረ ዳዊትን በእምነትና በእውቀት ትጸልያላችሁ። አምስተኛ ከክፉ መናፍስ ከክፉ ሰዎች ትጠበቁበታላችሁ። ስድስተኛ ለስጋው ደግሞ ለህይወት ትበቁበታላችሁ። የመጨረሻው በምንና መቼ በምን ምክንያትና መቼ እንደሚጸለይ ታውቃላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙዎች እንዲደርስ ደግሞ ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። በኦሪት ዘጸአት ምዕራፍ 12 ቁጥር 1 ጀምሮ ያለውን ኃይለ ቃል አሰማችሁና እንቀጥላለን። እግዚአብሔርም በግብፅ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን። ከበጎች ሁሉ ከፍየሎችም ውሰድ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡ ይላል። እኔ የፈለግኩትና በመዝሙረ ዳዊት 118 ቁጥር 57 ላይ ያለውን ቃል ከዚህ የኦሪት ዘጸአት ምዕራፍ 12 ከቁጥር 7 ጋር ያለውን ግንኙነት እንዴትና ምን እንደሆነ ነግራችኋለሁ። እንግዲህ እዚህ ላይ ስክሪኑ ላይ እንደምትመለከቱት በኦሪት ዘጸአት ምዕራፍ 12 ቁጥር 7 ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡት ይላል። ኦሪት ዘጸአት ምዕራፍ 12 ቁጥር 7 ላይ የተጠቀሰው እንዲቀቡ የተነገራቸው እስራኤላውያን ይህ በስክሪኑ ላይ የምትመለከቱት ነው። በጎንና በጎን በግራና በቀኝ መቃን ብለን እንጠራዋለን። ከላይ ያለው ደግሞ ጉበን ተብሎ ይጠራል። ያረዱትን በግ ደም ወስደው እንዲቀቡ ሞተ በኩር የተባለው የመቅሰፍት መልአክ ይመጣል። ይህንን በቤቱ ያልቀባ እንኳን ግብፃዊ እስራኤላዊ ቢሆን እንኳን ሞት ወደዚህ ቤት ገብቶ እዛ ቤት ያለውን ሰው ሁሉ ይገላል ማለት ነው። ትርጉሙ ስንመለከት ይህ የምትመለከቱት ከላይ ያለው አግድም ጉበን በግራና በቀኝ ያለው ደግሞ መቃን ሄት ተብሎ ይጠራል። በመዝሙረ ዳዊት 118 ቁጥር 57 ላይ በግዕዝ ሄት ብሂል ሕያው እግዚአብሔር ብሎ ይናገራል። በአማርኛው ደግሞ ሄት እግዚአብሔር ክፍሌ ነው ሕግህን እጠብቃለሁ አሉ ብሎ ይጀምራል። እንግዲህ ሄት ማለት በቀጥታ አጥር ወይም ግድግዳ ወል ወይም ፌንስ ማለት ነውና ስዕላዊ ቅርጹ በጥንታዊ አጻጻፍ ፓሊዮ ሂብሩ በሚባለው ማለት ነው። ፓሊዮ ሂብሩ ላይ በትክክል የድንኳን ግድግዳን ወይም አጥርን ይመስል ነበር። ዛሬ ላይ ባለው የዕብራይስጥ ፊደል እንደምትመለከቱት ኤን የምትመስለዋ ደግሞ ሁለት እግሮች ያሉትና ከላይ የተያያዘው የበሩን መቃንና ጉበን የሚመስል ቅርጽ አለው ይላል። እዚህ ጋር በቢጫ የምትመለከቱት ሄት ምልክቷችን ነች። እስራኤላውያን ደግሞ የቤታቸውን በር በበጉ ደም እንዲቀቡ የተነገራቸው በዚህ መንገድ ነው። ዝም ብሎ አይደለም እግዚአብሔር እንዲቀቡ የነገራቸው። እቺ ሄት ማለት ሕይወት ነች። ስለዚህ በዚህ ቤት ውስጥ የሚገኝ ማንኛውም ሰው ከሚመጣው ቅስፈት ለመዳን ይህንን ደም ወስደው በቤታቸው መቃንና ጉበን እንዲቀቡ ታዘዋል። ሲቀቡ እየሳሉ ያሉት በቤታቸው በር ላይ ሕይወት ብለው እየሳሉ ነው። በዚህ ቤት እግዚአብሔር አለ፣ ሕይወት አለ። ስለዚህ ወደዚህ ቤት መልአከ ሞት ወይም ሞተ በኩር የሚባለው መግባት አይችልም። ምልክቱን ሲያልፎ ይሄዳል። ምልክት የሌለበትን ቤት ደግሞ ገብቶ ይወስዳል። ስለዚህ የሕይወት ፊደል ወይም ቻይ ተብላ የምትጠራው በዕብራይስጥ ሕይወት ማለት ሃይ ተብሎ ይጠራል ወይም
ወይም ይባላል። የሚጀምረው በዚች በሄት ፊደል ነው። ሄት ወይም ቼት ወይም ሄት የዕብራይስጥ 8ኛ ፊደል ስትሆን ይህ መዝሙረ ዳዊት ክፍል መዝሙር 118 ቁጥር 54 ላይ የሚገኝ ነው። እንግዲህ እንደምንመለከተው የዕብራይስጥ ቃል ወይም ፊደል የሚጀምረው አሌፍ ብሎ ነው። አሌፍ ይላል። ከዛ ቀጥሎ ቤት ይላል። ጊሜል ወይም ጋሜል ይላል። ከዛ ዳሌት ይላል። ሄ ብሎ ቫቭ እና ዛይን ከዛ 8ኛዋ ሄት ነች። ብትቆጥሯቸው አሌፍ 1 ነው፣ ቤት 2 ነው፣ ጊሜል 3 ነው፣ ዳሌት 4 ነው፣ ሄ 5 ነው፣ ቫቭ 6 ነው፣ ዛይን ደግሞ 7 ነው፣ ሄት 8 ነው። 8 የቁጥር ሚስጢሩን ስንመለከት ወይም ኑሜሪካል ቫሊዩ 8 ብለን የምንጠራው ማለት ነው። ሚስጢሩ ሄት 8 ቁጥር ስትሆን 8 ደግሞ በአዲሱ ልደት ጋር የተያያዘች ቁጥር ናት። በ7ኛው ቀን ፈጣሪ አረፈ ብለን እንማራለን። በ8ኛው ቀን ጌታ ተነስቷል። ስለዚህ ሄት የትንሣኤና የአዲስ ህይወት ምልክት ነች። ለዛ ነው 8ኛው ሺህ ተብሎ የሚጠራው። ይህ ዓለም በ7 ቀን አዙሪት ውስጥ ይኖራል። ከዛ በኋላ እግዚአብሔር ሲመጣ ወደ 8ኛዋ አዲስ ህይወት መግባት ምክንያት ስለሆነች ያች 8 ቁጥር የአዲስ ህይወት ጅማሬ ነው። ስለዚህ አዲስ ጅማሮ 7 የዚህ ዓለም ፍጽምና ሲሆን 8 ደግሞ ከዚህ ዓለም በላይ ያለውን ሰማያዊውንና መለኮታዊውን ዓለም ያመለክታል። ስለዚህ 8 ቁጥር በዚህ መሰረት የህይወት ውክልና አግኝታ እናገኛታለን። ጥምቀትን እናያለን። ሌላው ጥምቀትን እናገኛለን። ጥምቀት በቤተ ክርስቲያናችን ወደ ሥላሴ ልጅነት የምንገባባት የመጀመሪያዋ በር ነች። በጥንት ቤተ ክርስቲያን የጥምቀት ገንዳዎች ሲሰሩ 8 ማዕዘን ተደርገው ይሰሩ ነበር። ኦክታጎን በሚባለው ቅርጽ አይነት ማለት ነው። ይህ ማለት ከውሃና ከመንፈስ መወለድ ወደ አዲሱና ወደ 8ኛው ህይወት የሚያስገባ በር መሆኑን ለማሳየት ነው። ስለዚህ የቅርጹ ሚስጢር ይሄ ማለት የህይወት በር ብለን እንጠራዋለን። የሄት ቅርጽ ከቀደመችው ሄ ማለት እዚችኛዋ ሄ ማለት ነው። እዚችኛዋ ሄ ላይ ስትመለከቱ ትለያለች። ሄ ስንተኛ ቁጥር ላይ ያለችው? 5 ነች። እችኛዋ ክፍት የሆነችበት ምክንያት ምንድን ነው? ከላይ ክፍተት መሆኗ ወይም መስኮት አላት ማለት ነው። ይህም ጸጋና መገለጥ ነው። በእርሱ የሚያምኑ ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ እንደተነገረለት ወደዚህ ዓለም እግዚአብሔር ሂድ፣ ሙት፣ ስጋህን ቁረስ፣ ደምህን አፍስስ ብሎ ልጁን ሲልከው በጸጋ ለእኛ ምንም ነገር እኛ ሳንሰጠው ሳንከፍለው ነው ልጁን ወደዚህ ዓለም የላከልን። ይህንን ያመለከት በጸጋ መገለጡ እንመለከታለን። ግን ሁለቱ ፊደሎች ሄና ሄት ይለያያሉ። በፊደል ስንመለከታቸው ተቀራራቢ ነገር አላቸው። ሄ ግን ክፍተት አላት። ስለዚህ ሚስጢሩ እግዚአብሔር ለህይወታችን አጥር ይሆንልናል ማለት ነው። ህይወት ያለ አጥር ያለ ህግና ያለ ስርዓት ትበላሻለች። ስለዚህ እግዚአብሔር ያጠረልን ህይወት ያለ አጥር ስንኖር ሌባ ቤታችን እንደሚበረብር፣ እኛም ያለ እግዚአብሔር ስርዓት ስንኖር ኃጢአት እንደሚሰለጥንበት የሚያመለክት ቃል ነው። ስለዚህ ሄትና ህይወት ምን ያገናኛቸዋል ብንል ሄት መጠበቅን እግዚአብሔር በቃሉ ኑሯችን ሲተነትን እንደ ሄት አጥር ሆኖ ከመጥፎ መንገድ ሲጠብቀን እንመለከታለን። ሌላው ሄት ወይም ህይወት ብለን የምንጠራት የህመም ስሜት አላት። ህይወት በራሷ አስደሳች አይደለችም። 50% አስደሳች ነች፣ 50% ደግሞ የሚያስከፋ የህይወት ውጣ ውረድ አለብን። ሙሉ ለሙሉ ህይወት ደስ ትላለች የሚል ሰው ካለ ጤነኛ አይደለም። ሙሉ ለሙሉ ደግሞ ህይወት በጣም ታስጠላለች ካለም ይህም ሰው ጤነኛ አይደለም። ስለዚህ ህይወት ባላንስ ነች፣ ሚዛናዊ ናት። ስለዚህ የህመም ስሜት አላት። እንግዲህ እዚህ ጋር እንደምትመለከቱት ህይወት ወይም ሀይ የህመም ስሜት አላት። አጥር ስለሆነች ለመግባት ወይም ለመጠበቅ መጋፋትን መከራን የምትጠይቅ ነች። ስለዚህ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ምን አለ? በጠበበው ደጅ ግቡ፣ በሰፊው ደጅ ብዙዎች ይገቡበታል ይሄዱበታል። በክርስቶስ ለመኖር መከራ ጭንቅ አለው። በስሙ ብቻ ልታምኑ አልተጠራችሁም መከራ ልትቀበሉ እንጂ ብሎ እንደተናገረው ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 1 እንደተናገረው ያን ያመለክታል። ስለዚህ ሄት ምንድነች ካልን ደጅ ወይም በር የበሩን መቃን ይመስላል ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስለዚህ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ህይወት የላችሁም ብሎ ይናገራል። እውነት ነው። የክርስቶስን ስጋና ደም ካልበላን በራሳችን ህይወት የለንም። ስለዚህ ሄት የሚለው ቃል ቀጥታ የሚገናኘው ከክርስቶስ ኢየሱስ ጋር ነው። ስለዚህ አንድ ሰው መዝሙረ ዳዊትን ሲጸልይ እነዚህን ነገሮች አብሮ ያገኛቸዋል። በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ ክርስቶስ አክሎ እንዲህ ይላል፣ በሩ እኔ ነኝ ይላል፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ብሎ ይናገራል። ስለዚህ ሄት ክርስቶስ ነው። ሄት ማን ነው? ክርስቶስ ነው። በመዝሙር 118 ቁጥር 57 እስከ 64 ያሉትን 8ቱን ጥቅሶች በሙሉ የሚጀምሩት ሄት በሚል ነው። ስለዚህ በዚህ ክፍል ውስጥ ነብዩ ዳዊት ስለ እውነተኛ ህይወትና ድርሻ እንዲህ ይላል፣ አቤቱ እድል ፈንታዬ ነህ፣ ህግህን እጠብቅ ዘንድ ተናገርኩ ይልና ከክፉ መንገድ ሁሉ እግሮቼን ከለከሉ። ምድር
አቤቱ በምህረትህ ተሞላች፣ ስርዓትህን አስተምረኝ ብሎ በመዝሙር 118 ቁጥር 57 እስከ 64 እየተነተነው ይሄዳል። እንግዲህ እድል ፈንታ የሚለውን ነገር ስንመለከት ዳዊት እድል ፈንታዬ ድርሻዬ አምላኬ ነው ብሎ ሲናገር በዕብራይስጥ ድርሻ ወይም እድል ማለት ኬሌቅ ተብላ ትጠራለች። ኬሌቅን ተመልከቱ። እዚህ ጋር ኬሌቅ የምትለዋ ፊደል ላይ የመጨረሻዋ ላይ ሄት እቺ በር የምትመስለው እስራኤላውያን የበጉን ደም ወስደው በበራቸው መቃንና ጉበድ የቀቡትን አይነት ቅርጽ የምትመስል ወይም ኤን በእንግሊዘኛው ኤን የምትመስለውን ፊደል ትመስላለች ማለት ነው። እቺ ፊደል ከእድል ፈንታዬ ከምትለዋ መጨረሻዋ ላይ ያለችው ሕይወትን በውስጡ የያዘ ነው። ለምሳሌ ሚካኤል ስንል ከስሙ መጨረሻ የእግዚአብሔር ስም አለ። ልክ እንደዛ ሁሉ ኬሌቅ ስንል የመጨረሻዋ ፊደል ኤን ወይም እቺ ኤን የምትመስለዋ ቅርጽ ሄትን ታመለክ። ሄት ማለት ምንድነው ብለናል ቅድም? ሄት ማለት ሕይወት ነው ብለናል። ስለዚህ የሚጀምረው በሄት ነው። እውነተኛ ሕይወት የሚጀምረው እግዚአብሔርን የነፍስ ድርሻ እድል ፈንታ ጽዋ ተርታ አድርጎ በመቀበል ነው። ሌላው በድርሳነ ሚካኤል ላይ የምናገኘው ህያ ሸረ ህያ የሚል ቃል እንመለከታለን። ህያ የሚለው ሕያውነትን የሚገልጽ ነው። በግዕዙ ዘሃሎ ወይሄሉ ያለና የነበረ ብሎ አንድም ለሙሴ አንድም ለወንጌላዊው ለዮሐንስ የተናገረው ቃል ነው። ካለው ከነበረው ወደፊት ከሚመጣው እግዚአብሔር አምላካችን ነው። ስለዚህ በዕብራይስጥ ሕይወት ማለት ሀይ ወይም ያህዌ ብለን እንገልጸዋለን። ያህዌ ማለት ዛሎ ወይሄሉ ያለና የነበረ ማለት ነው። እንግዲህ በሕይወት መኖር ወይም ሕያው መሆን ደግሞ ህያ ብለን እንጠራዋለን ወይም ህያ ተብሎ ይጠራል። ህያ ላይ ስትመለከቱም እችን ሄትን እንመለከታለን ወይም እናገኛታለን። ሁለቱም የሚጀምሩት ደግሞ በምንድን ነው? በሄት ነው። የመኖርና የሕይወት ልዩነቱ ደግሞ መተንፈስና መመገብ መኖር ወይም ስጋዊ ሕይወት ሊሆን ይችላል። ነገር ግን በሕይወት ውስጥ መኖር ትሩ ላይፍ ማለት ከመለኮታዊ ሕይወት ጋር መገናኘት። ስለዚህ ሄት ማለት ከተራ ምድራዊ መኖር ወጥቶ ወደ ዘላለም ሕይወት መሻገር ማለት ነው። ስለዚህ ክርስቶስ ምን ብሎ ተናግሯል? እኔ ትንሣኤና ሕይወት ነኝ ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታችን ኢየሱስ ክርስቶስ እኔ ትንሣኤና ሕይወት ነኝ ብሎ ይናገራል። የአልዓዛር እህት ማርታ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል ብሎ የተናገረውን አዋጅ የሄት ፍጹም ፍጻሜና መገለጫ ሆኖ ይጠቀሳል። ራሱ ጌታችን ኢየሱስ ክርስቶስ አማናዊቷ ሄት ወይም እውነተኛዋ ሕይወት ነው። ሰው በኃጢአት ምክንያት ከእግዚአብሔር ተለይቶ በሞት ጥላ ውስጥ ነበረ። በስጋ ቢኖርም በመንፈስ ግን ሙት ነበር። ጌታችን ኢየሱስ ክርስቶስ እኔ ሕይወት ነኝ ሲል ያንን በኃጢአት የፈረሰውን የሰው ልጅ ሕይወት መልሶ ሕያው ወይም ህያ ሲያደርገው ወይም ሊያደርገው የመጣ እርሱ ራሱ የሕይወት ምንጭ መሆኑን መግለጡ። ስለዚህ እኔ ሕይወት ነኝ፣ እኔ ሄት ነኝ፣ እኔ በር ነኝ እያለ ስለዚህ የበሩ መቃን ሄትና የመስቀሉ ሕይወት ምን ይመስላል የሚለውን ደግሞ እንመልከት። በብሉይ ኪዳን በዘጸአት 12 ቁጥር 1 ጀምሮ ያነበብነው የበሩ ሁለቱ መቃኖችና ጉበኑ የሄት ቅርጽ እዚህ ጋር እንደምንመለከተው ማለት ነው። የሄት ቅርጽ በበጉ ደም ሲቀቡ ሕይወት ተገኝቷል። መልአከ ሞት መጣ፣ ሞትም አለፈ። በአማናዊቷ ሐዲስ ኪዳን ግን ክርስቶስ እውነተኛዋ የእግዚአብሔር በግ ሆኖ በአማናዊው ሐዲስ ኪዳን ግን ክርስቶስ እውነተኛ የእግዚአብሔር በግ ሆኖ በመስቀል ላይ ደሙን አፈሰሰ። ቅድስት ማርታ ወንድሟ አልዓዛር በመሞቱ በከባድ ሐዘን ውስጥ ሆና በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ ወይም አምናለሁ ስትለው ጌታችን ኢየሱስ ክርስቶስ ምን አላት? የመጨረሻውን ቀን አትጠብቂ፣ ሕይወትና ትንሣኤን የያዘው የበሩ መቃን አማናዊው ሄት እነሆ በፊትሽ ቆሟል አለ። እውነተኛው በር እሱ ነው። ሕይወትን የሚሰጥ በር እሱ ነው። እኔ የበጎች በር ነኝ፣ እኔ የሕይወት በር ነኝ። ሞትን ድል አድርጎ የተነሳ እውነተኛ የትንሣኤያችን በኩር እንደገና ደግሞ አልዓዛርን ከሞት ያስነሳ እውነተኛው ሄት በፊቷ እንደቆመ ነገራት ወይም አረጋገጠላት። ሌላው ደግሞ የውሃ ጉድጓድ እና የሄት ግንኙነትን እንመልከት። ዮሐንስ ወንጌል ምዕራፍ 4 ቁጥር 1 እስከ 26 ያለውን ታሪክ በደንብ አንቡት። ሚስጢሩ ምንድነው ካለ ሳምራዊቷ ሴት ያገኘችው የያዕቆብ ጉድጓድ በዙሪያ የታጠረ የተከበበ ውሃ ምንጭ ነው። እርሷ የመጣችው ከዚያ ከተከበበ ምድራዊ ጉድጓድ ስጋዊ ሕይወትን የሚቀጥል ውሃ ለመቅዳት ነበር። ጌታ ግን ከዚህ የታጠረ ምድራዊ ጉድጓድ ከብሉይ ኪዳን ጥላ ወደማይደርቀው ሰማያዊ የሕይወት ምንጭ ሲመራት እንመለከቷለን። ስለዚህ በትካዜ በኀፍረትና በባዶነት የምትኖር ሴት ነበረች። ለዚህም ነው ሰው እንዳያት በቀጥር 6 ሰዓት ውሃ ለመቅዳት የመጣችው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንድ ስጦታ ሰጣት። ጌታ ግን እንዲህ አላት፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል ብሎ በዮሐንስ ወንጌል ምዕራፍ 4 ቁጥር 14 ይናገራል። ጌታ የሰጣት ውሃ ነፍሷን
ሕያው ወይም ሕያ አደረገው። ይህን ካየ ከኒቆዲሞስ ጋር ያለውን ግንኙነት ደግሞ እንመልከት። ከውሃና ከመንፈስ ጋር ያለውን ትስስር ጌታ ለኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊወርስ አይችልም ብሎ ሲነግረው ግራ ተጋብቷል። ኒቆዲሞስ እንዴት ሊሆን ይችላል? እንደገና ሰው ዳግመኛ ወደ እናቱ ማኅፀን መግባት ይጠበቅበታልን ብሎ ተናግሯል። ክርስቶስን የምናገኘው እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን የምናገኘው በጥምቀት በርነት ስንገባ ነው። አንድ ክርስቲያን በአንድ ቀን 3 ነገሮችን ያገኛል። መጀመሪያ ሲጠመቅ ከሥላሴ ልጅነትን ያገኛል። ከውሃና ከመንፈስ ይወለዳል፣ ልጅ ሆነ። ሁለተኛ ሜሮን ይቀባል፣ ማኅተመ መንፈስ ቅዱስ ወይም መንፈስ ቅዱስ ያድርበታል። ሶስተኛ ደግሞ የጌታን ስጋና ደም ይቀበላል። ይህንን የመዝሙረ ዳዊት ክፍል ስንጸልይ እየጸለይን ያለነው ሕይወት ነው። አባ ገብረ ኪዳን የተናገሩትም ትክክል ነው። መንግስተ ሰማያት የሚያወርስ የመዝሙረ ዳዊት ክፍል አለ። ነገር ግን ሰው ይሄን ቢያውቅ ያችን ክፍል ብቻ ለይቶ በመጸለይ ሕይወቱን እንዳይገፋ እሷን ለማግኘት ሲል ሁሉን የመዝሙረ ዳዊት ክፍል በመጸለይ በረከት እንዲያገኝ አባቶች ይህን ምስጢር ሰውረውታል። እነሱም አልተናገሩትም። እኔ ይህን ቪዲዮ ሳዘጋጅላችሁ የመዝሙረ ዳዊት ክፍሉን እንድናውቀው፣ ጥቅሙን እንድናውቀው፣ እንድንረዳው እቺ ፓርት ብቻ እቺ ክፍል ብቻ ምን ያክል ጥቅም እንዳላት እንድናውቅ ነው። መዝሙር 118 ማለት ለብዙ ነገሮች የሚጠቅም የመዝሙረ ዳዊት ክፍል ነው። መዝሙረ ዳዊት 118 በምን ምክንያት ልንጸልይ እንችላለን ብለን ብንነሳ ጠላት በተነሳበት ጊዜ አባቶቻችን ጠላት በተነሳባቸው ጊዜ ይሄን በትጋት ይጸልዩት ነበር። ለ40 ቀን ይጸልዩት ነበር። እንደገና ለ3 ቀን ይጸልዩት ነበር። ለ7 ቀን ይጸልዩታል። ለ21 ቀንም ለ90 ቀንም ይጸልዩት ነበር። ስለዚህ ጠላት በተነሳባቸው ጊዜ ይሄንን የመዝሙረ ዳዊት ክፍል ጸልዩት። እየጸለይን ያለነው ቅድም የጠቀስናቸው እነዛን ነገሮች ሁሉ ታሳቢ ስናደርግ እየጸለይን ያለነው ራሱ ክርስቶስን ነው። ራሱን ስሙን እየጠራን ያለነው የእግዚአብሔርን። ስለዚህ ሕይወት የሆነውን ቃል እየጠራን ስለሆነ ከጠላት ይታደገናል። ሌላው ስጋ ወደሙን በተቀበልን ጊዜ ይህንን የመዝሙረ ዳዊት ክፍል እንድንጸልዩ ያስፈልጋል። ለምን ካልን እስራኤላውያን የበራቸውን መቃንና ጉበን ሲቀቡ፣ እኛ ደግሞ በአዲስ ኪዳን ያለን አማኞች ደግሞ በክርስቶስ ስጋና ደም ከንፈራችን እንቀባለን። እስራኤላውያን መልአከ ሞት መጥቶ በራቸውን ሲመለከት ያ የበጉ ደም ተቀብቶ ሲመለከት አልፎ እንደሄደ እኛም ዛሬ ስጋውና ደሙን በተቀበልን ጊዜ ወይም ተቀብለን በምንኖር ክርስቲያኖች ሞት በኛ ላይ ስልጣን የለውም። አንድም ስጋው ደሙን የተቀበለ ሰው በሕይወት ውስጥ ነው። ከሞት መጥቶ ሊያገኘው አይችልም። ለምን ካልን አንድ ጊዜ በአጥር በቅጥር ሕይወቱ የተጠበቀ ስለሆነ። ስለዚህ መዝሙረ ዳዊት 118ን መቼ እንጸልየዋለን? ስጋው ደሙ በተቀበልን ቀን። ሌላው የመንፈስ ጭንቀት በገጠማችሁ ጊዜ ይህንን የመዝሙረ ዳዊት ክፍል ጸልዩ። አስታውሳለሁ በስራ አጋጣሚ ስሟን መጥቀስ አልፈልግም። አንዲት እህት በጣም ጭንቀት እንዳስቸገራት መጣ ስትጠይቀኝ በወቅቱ በወረቀት ጽፌ የሰጧት የመዝሙረ ዳዊት ክፍል ይሄ ነበርና በሚቀጥለው ቀን ስትመጣ ከ4 ከ5 ቀን ስትመጣ በጣም እንደከበዳትና ፊቷ ሁሉ ማዲያት እንደወጣ እንደ ችፍ ያለ ፊት ደረቷ አካባቢ ችፍ ያለ ነገር አየውና ምንድነው ስላት በጣም አሳከከኝ፣ ጭንቀቱን ባሰብኝ። ምንድነው ስትለኝ አይ ምናልባት በውስጥም በውጭም ሆኖ እየታገለሽ ያለ ክፉ መንፈስ ስለሚኖር ጸሎቱን እንድትታይ በአንቺ ላይ እያደረገ ያለው ተቃውሞ ነው። አንቺ ግን ትጊ ቀጥይበት አልኳት። እሷም በጣም ተግታ ጸለየች። ከዛ በኋላ እንደተሻላትና ከፊቷ የነበረው ያችፍታ እንደለቀቃት በአይኔ በብረቱ ያየሁት ነውና ይህንን የመንፈስ ጭንቀት በገጠማችሁ ጊዜ፣ በጣም ስትጨነቁ፣ መንፈሳችሁ በጣም በታወከ ጊዜ ወይም ጭንቀት ለሚያስቸግራችሁ ክርስቲያኖች ይህንን የመዝሙረ ዳዊት ክፍል እንድትጸልዩት እመክራለሁ። ሌላው ደግሞ ጠላት ያጠቃኛል ብለን ምንሰጋ ከሆነ ጥርጣሬ ካለን ይህንንም መጸለይ እንችላለን። ሌላው ሴራ በተሴረብን ጊዜ ከክፉ ምክር ለመዳን ልንጸልየው እንችላለን። መቼ እንጸልየዋለን ከተባለ ከተቻለ በየቀኑ ልንጸልየው የሚገባ የመዝሙረ ዳዊት ክፍል ነው። እኔም በግሌ ከተቻለ በየቀኑ እንድትጸልዩት እመክራችኋለሁ። 7 ጊዜ ጸልዩት። 7 ጊዜ በየቀኑ 7 ጊዜ። ያልቻላችሁ ደግሞ በቀን 3 ጊዜ ብትጸልዩት ይመከራል። በውሃ አድርጋችሁ ፊታችሁን አሊያ ደግሞ ሰውነታችሁን በካህን በዲያቆን ብትጠመቁት የሚያማችሁ የጀርባ ህመም፣ የአይን ችግር ካለባችሁ ደግሞ እሱን ሁሉ በጣም የሚፈታ ነው። ይሄ ቪዲዮ ጠቅሞኛል ብላችሁ የምታስቡ ከሆነ ለሌሎች ሰዎች ሼር አድርጉት፣ ቪዲዮ ላይክ አድርጉ። በተጨማሪ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ በእግዚአብሔር ስም ጠይቃችኋለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየ